እንደዚህ ሰውዬ አጣ ይረዚ አንቺ ሸውጂኛለሽ። ተበላሁ። የትኛው ወፍ ነች ያራችብህ? በእናት ፎቃ ቃላቀ ማስሮለ ቁርጥ ዘኪ ቤት ገብተህ ዱቄት አድርገህ ስትወጣ ምን አንቀለቀለ ያለ አቅም ጭነህ እዚህ መኪናው መሄድ እስኪያቅተው ድረስ እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ብሮ አተኛም እንዴ? እንደዚህ ሰውዬ አጣ ይረዚ ባለሱቅ ለጥፍልኝ እስኪ። ስንት ነው? 10 ብር። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ምን አንቀለቀለ ያለ አቅም ጭነህ እዚህ መኪናው መሄድ እስኪያቅተው ድረስ እስኪያቅተው ድረስ ያለ አቅም ጭኖ እንዲህ መንገድ ዘጋግቷል። ብፌን ብላለኝ እሺ አልኩት። ይሄው እኔ እንደዚህ ቆለል አድርጌው ይላል። ከዚያ እንግዲህ ራስ ቆለል አድርጌው ጀለስ ፓስታና ፓስታ ፉር ነው ፎቃ ቃላቀ ማስሮለ ቁርጥ ዘኪ ቤት ገብተህ ዱቄት አድርገህ ስትወጣ አሁን እኔ መሰለ ፊት ተገኝቶ ዘኪ ቤት ነብዚ ማር ብለህ 12 ቁርጥ በልተሃል እንዴ የምትወጣው? አላቀም እንዲህ ሁላችሁን አንተ እንዲህ ነው የምታነሳው? ሉክ አባስቲ 100 ሉክ ደፍተር ስጠኝ። 100 ሉክ ይኸው 100 ሉክ። እዚህ ጋር ግን እኮ 50 ነው እኮ የሚለው። ይኸው እዚህ ጋር በትንሹ 50 እዚህ በትልቁ 50 አንድ ላይ 100 አልሆነም። ዝም ብለህ 100 ብር አምጣ እባክህ። አከሲ ይኸው እንካ። እኮ 50 ነው። እኔ 100 ነው ያልኩህ። ለምን እዚህ ጋር 250 100 እዚህ ጋር 250 100 እንደውም 100 ብር መልስ አምጣ። ተበላሁ። ሰሚ እንዴት ነሽ? ደህና ነሽ? ቤት እንዴት ናቸው? እና ሁሉ ሰላም ነው? አንቺ ሸውጂኛለሽ። ድንጋዮች ልጫወት ብዬ ነው ያብብትን ግማቱ ልጫወት ብዬ ነው ማለት አሸቶሽ ነው? ልጫወት ብዬ ለቀልድ ነው። ኧረ እባክሽ እንዴ አፍንጫ መነጽር እኮ እንዴት ያዘልሽ? እንትና ገዳ እኮ ይፈልጋል እዚህ ጋር መቆም አለበት። እሺ ጎራዳን ለጫወት ብዬ ነው። ስበላ ግን አፈና ከፍተማ ማለት ደስ ዘርዘራ ስለሆነ ብዬ ነው። ለጫወት ብዬ ነው። ኧረ እባክሽ ሄሎ ወላካሎ አባ ዳቦ አባ ዳቦ ሄሎ አባ ዳቦ አባ አሁን ምኑ ከብዶ ነው? ቆይ ወደ ኋላ ከሆነ አር ላይ ታደርገዋለህ፣ ወደ ፊት ከሆነ ዲ ላይ ታደርገዋለህ።
ያው ፍሬን ነዳጅ መሪ ምን የሚከብድ ነገር አለ? ስሜ ያበቃል ደሳለኝ ይባላል። ወደ 9 ዓመት ሙአይታይ፣ ወደ 11 ዓመት ምናምን ደግሞ ቦክሲንጉ ላይ፣ አሁን ደግሞ ጃፓን ነበርኩ ቴኳንዶ እየሰለጠንኩ ማስተሩን ቀጭቼው ነው የመጣሁት። እሺ አቶ ዳኛ ስለ ዛሬ ፍልሚያ ምን የሚሉት ነገር አለ? በዳኝነት ዙሪያ ዝግጅቴን ጨርሻለሁ። ችግሮች የሚፈጠሩ ይመስለኛል። 11 አምቡላንሶችን አዘጋጅተናል። ስለ ተፎካካሪስ ምን ታስባለህ? ለተፎካካሪ በጣም አዝናለሁ ማለት ነው። ምክንያቱም ቤተሰቦቹ ይመጣል ብለው እየጠበቁት ነው፣ ግን አይመጣም። ነፍስ ይማር። ወይኔ እስክሪብቶና ወረቀት ቶሎ ወይኔ ቶሎ ለእናቴ ስጭልኝ። ለእናቴ ምሳ አባቴ አትደውልም ስልኬ በውስጥ ደማ እንዴ ደማ That's it. You see? Feel relaxed, bro. Relax. Full. Look at here. Just forget the hyena. No, he don't bite you. Believe me, they don't bite you. Like you know, Jura Jabar do you do barabas? No, it's okay. No. They just they don't do that. Hello, Ruti. Where are you at? ባልሽ ብታይ ከሌላ ሴት ጋር ሆቴል እየገባልሽ ነው። ምን? ይሄ ባለጌ ቆይ መልሽ ይሉንሻል። አታ ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። ችግር የለውም ግስላውን በልሏል። ግን ማን ነው የተራ የሚቀበለው ነው? ለወተን የተራ የምንቀበለው ማን? አንዷ ደግሞ በዚህ መጣች። ዋት ካንትሪ እዚህ ሳያውቁም ብሎ እኮ ነው ያንተው ካንትሪ በጂ ዋት ፋክ ማን ይገ ወሳብ ፍቂ እቂ ተቀበየኛኔ ጭሱ አያውቁም በደ ታተበናታ አለኖ ፕሮብሌም ባክ ተደበላለን ዲስ ለሚኩራ ወንድም ለሚኩራ አራዳ ጋራንድ ፉርቲና ያለው ፕሮብሌም ባየ ፋክሜን አያውቁም በደ ማዝሩን ቢዚ ምን ተጨነስከ ምናምን ምን እሺ ነው አይ ኖ ዛት መንዴ ቱስዴይ ዌንስዴይ ፍራይዴይ በጂ ሳተርዴይ መርጠላ ፉል ፓኬጅ በጂ አልቻለም እንዴ አሞራዊን ዘስከይ ፍላይኪ ከበጂ እንዴ ተደበረ እንዴ ወዳጅ ባት ሰላም በጣም ይቀርታ አቶሎ ብለህ ውልውል አድርግልሽ ስለምቸኩል እንዳሳስብሽ ምን ሆነሽ ነው ያረፈድሽው? አንቺ እስከምትመጪ ጫሜ ላስጠርግ ብዬ ነው። ወሬውን ሰማሽ? ያለቃችንን ፎቶ አየሽ? ስለሚስቴ የሰማሁትን ነገር ብትሰሚ ያለቃችን እስቲ ለኛም ንገሪን። አባት ዝም ብለህ ጥራት ምን ሆነ ተሰራ ነው ምንም ከዛስ በእናትሽ እስቲ ለኛም አውሪን እንጂ ወይኔ የምራሽ ስራ ነው ምን ችግር አለው? ለኛ ነገሩና እሺ ምን እያታባታችሁ አጣችሁ? ካሏ ውጪ ሌላ ወንድ ጋር ተገኝታለም የሰው ልጅ ጫሜ መስሎ ለካው ምንድነው ካልሲ ነው እንደዚህ አይደል? እየደረቅሽ እኮ ብዬሽ ነው። እየደረቅሽ ቆንጆ ነው። ሁለተኛ ነገር እየደረቅሽ፣ ሶስተኛ ነገር ወሬው ሞታችሁ ወይስ ምንድነው? ንገረኝ እስቲ። ምንድነው ወሬ ነው እንዴ? ቆሎ ይሻል ዝገኝ ቆሎ ዱቤ በቃ ከዛስ የሰው ልጅ ክፋት ትዕግስት አለች አባትየው የእህት ልጅ ከዛ ቆይ አልገባኝም። ቆይ አሁን ትዕግስት ማናት? አስናቀች ማለት እኔ ተፋቱብኝ። አልገባኝም። የታሪክ ፈሰቱ ትዕግስት ማናት? ብርቄ ማናት? አስናቀች ማለት ንገሩኝ እስቲ። አልገባኝም። ንገሩኝ አሁን አንድ ባንድ። እሺ ይሄንን ያውቃሉ? አጭር ሰው ጓደኛ ማድረግ ጥቅሙ በታክሲ ሲሄዱ አቅፈው ሂሳብ ለአንድ ሰው መክፈል ይችላሉ። ሰላም ኢቫን እንድሪስ እንዴት ነሽ? ደህና ነኝ። እንዴት ነህ? አለ አለባበስሽ ዛሬ ግራ ያጋባል። በጣም የሚያምራል። አዎ ያምራል። ቴንክ ዩ። ይሄኛው አለባበስሽ ስንት አወጣ? ዋጋውን እንኳን እንደዚህ በደንብ እርግጠኛ አይደለሁም፣ ግን 1.7 ሚሊዮን ብር ነው ያወጣው። 1.7? አዎ 1.7 ሚሊዮን ብር ነው ያወጣው። ጋዜጣ አይደል እንዴ? ጋዜጣማ ጋዜጣ ነው፣ ግን ጋዜጣው ላይ ያሉትን ጽሁፎች ያቸው በእያንዳንዳቸው በእንግሊዝኛ ነው የተጻፉት። ገብቶሃል አይደል? ግን ሰው አያምንም። ችግሩ በቃ ኢትዮጵያ ውስጥ አያምንም። በቃ ታው ግን አታምንም ነው
ደንበኛችን መጡ። ደንበኛችን ይከተሉኝ። ደንበኛችን ይቀመጡ። ደንበኛችን ይቀመጡ። ደንበኛችን አንዴ እነሱ። ደንበኛችን አንዴ እነሱ። ሎል ብላት። ደንበኛችን ይቀመጡ። ደንበኛችን ምን ልታዘዝ? ደንበኛችን የሚጠጣ ለስላሳ ነገር ከፈለጉ ሚሪንዳ አለ፣ ሾይፕስ አለ። አልኮል መጠጥ ከፈለጉ ደግሞ ከበደሌ እስከ አራዳ ድረስ አለ። ምን ይምጣ? ፀሐይ አድክሞታል፣ ያስታውቃሉ። ማነሽ? ሲንግል ሰው የጠበቅኩ ነው። አንዴ ይምጣና እናዛለን። ሰው ይምጣ። ቆይስ ተነሱ። ጣዛ የለመድክበት ጫማን እያሰረክ ጠብቅ። ደንበኛችን እስኪ ቪዲዮ ይወስ ቲክቶክ ቪዲዮ እየሰራው ነው። አንተ አይቀልኝ። እሺ ኢንተርኔት በአማርኛ ምን ይባላል? ፓኬጅ። ምን ፓኬጅ? ፓኬጅ። ወለለና ኢንተርኔት። እርግጠኛ ነኝ? ልስጠው አልስጠው የሰው ብር ምን ያደርግልኛል? መጥፌ ቢሆንስ? አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይህን ብር መመለሳለሁ። አባ እዛ ጋር ብር ጥለሻል። በዚህ ሰዓት እንደዚህ ይነሳዋል? የሰው ገንዘብ የሚመልስ እንዴ? እየመለሰልን ገንዘብ መለሰልን እንጂ ገንዘብ መለሰልን። አንዴ 10 ሺህ ብር እኮ ነው የመለሰልኝ። 10 ሺህ ብር እኮ ነው የመለሰልኝ። ና 10 ሺህ ብር ኢንተርቪው። ይሄ መልካም ሰውማ ኢንተርቪው ማድረግ አለብን። ይሄንን ብር ለመመለስ ምን አነሳሳ? እስቲ ንገረኝ በእናትህ። ሰይጣን ነው እንጂ ሰይጣን ያነሳሰኝ። ፈጣሪማ ችግሬና ድህነቴን አይቶ ተጠቀም ብሎ 10 ሺህ ብር ሰጥቶኝ ነበር፣ ግን እኔ መጠቀም አልቻልኩም። ወይኔ ቆጭቷል። መቼም አያልፍልኝም። እኔ መቼም ያገኙትን እድሎች እየተይ ወዴ በቃ ይሄን በመመለስ ቆጭቷል። በጣም ቆጭተኛል። ለመቶ ብር አሰጠኝም። ችጋራም ለመጨረሻ ጊዜ የምትናዘዘው ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ 3 እጥፍ አድርጌ እከፍልሃለሁ። እንካ ተቀበለኝ። አምጣው። ከት አትቀበለው። አንተ እሺ፣ ገንዘብና አንተ ገዳይ ነህ። እሺ፣ ገንዘብ አትቀበለው። ድጋሚ እንቀርጸዋለን። አክሽን። ለመጨረሻ ጊዜ እነግርሃለሁ። የምትናዘዘው ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ እጥፍ አድርጌ እከፍልሃለሁ። እንካ። አንተ ደንቆሮ ነህ እንዴ? አትቀበለው። አሰበም። ይሄ ምንድን ነው? አትቀበለው። እቀበለዋለሁ። ገንዘብ አይደል? እቀበለዋለሁ። እንዴ አትቀበለው። አንተ ገዳይ ነህ። ብር ከሰጠኝ እቀበለዋለሁ። እምቢ በለው። ለምንድን ነው እምቢ የምለው? እንዴት? ብር አይደል? ድራማ እኮ ነው። ድራማ ምን አገባኝ? ምንድን ነው ድራማ? ቦርሳው ከኔ እኮ ነው። ምን አገባኝ? ድራማ ነው። እኔ የምከፍል በኋላ ነው የምከፍል። በኋላ አትስጠኝ። እንዴት? አሁን ከሰጠኝ በኋላ አትስጠኝ። አምጣው። ቦርሳዬ ነው። ሂዱት ዘንዶ አምጣው። መልስና ሂዱት። ውጣ። ኮረሽ አምጣው። ዛሬ ነው አምጣው አልኩህ እኮ። አንድ ብር ቀለም ሲቀባ አይተህ ነው እንመለስ እስቲ። ስንት ጊዜ ነው የምናገረው? አንድ ብር ማለት የትኛው ወፍ ነች ያራችብህ? በእናት እኔ ላይ እንደዛ ሳክሰህብኝ በእናት ወጭንተ ላይ ወጨው ጉድ ያልቀረህም እንዳልቀረህ በተለየች እንኳን እሱና እንትና ማሜ ባርበር ሲጀመር እኮ አንተ ምን ሰርተህ ነው? በመነጋገር አምናለሁ ትላለህ አይደል? ምን ሰርተህ ነው? በመሳደብ ነው ባይዚ አንተ ፌመስ ይሆን። Masmatas nota